ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የዕለቱን የባህር ማዶ ሰበር መረጃዎችን ነው። በኢራን ላይ እርምጃ ለመውሰድ ሰዓታትን መቁጠር ጀምረናል ሲሉ ዶናልድ ትራምፕ አስጠነቀቁ። አነጋጋሪው የቡርኪና ፋሶ ፕሬዚደንት ኢብራሂም ትራኦሬ የአውሮፓውያንን የፍርድ ቤት ሙያዊ አልባሳት በባህላዊ አልባሳት መተካታቸው ተሰማ። ከሊባኖስ ጋር የተኩስ አቁም ስምምነት ቢራዘምም እስራኤል ጥቃት መፈጸም እንደቀጠለች ተገለጸ። አድማጮቻችን እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎችን በትንታኔ የምትሰሙ ይሆናል። ቻናላችንን ሰብስክራይብ ያደረጋችሁ መልካም ቆይታ ይሁንላችሁ። በኢራን ላይ እርምጃ ለመውሰድ ሰዓታትን መቁጠር ጀምረናል ሲሉ ዶናልድ ትራምፕ ተናገሩ። ትራምፕ በኢራን ላይ እርምጃ ለመውሰድ ሰዓታትን መቁጠር ጀምረናል፣ በፍጥነት ወደ ስምምነት ለመውጣት ቢንቀሳቀሱ ይሻላቸዋል፣ አለበለዚያ ግን ምንም የሚቀር ነገር አይኖራቸውም ሲሉ ዶናልድ ትራምፕ አስጠንቅቀዋል። ኢራን ወደ ስምምነት ካልመጣች በከባድ ሁኔታ እንደምትመታ ትራምፕ አክለውም ለአክሲዮስ ገልጸዋል። አድማጮቻችን ከዚሁ የኢራን ዜና ጋር ተያይዞ ኢራን በቀረበው ውል ካልተስማማች ምንም ነገር አይተርፍላትም ሲሉ ትራምፕ መናገራቸውን ሌላ የዜና ምንጭ ዘግቧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ የሚሰነዘሩትን ተከታታይ ማስጠንቀቂያ እሁድ ዕለትም የቀጠሉ ሲሆን ባለፈው ሚያዝያ ወር ከደረሰው የተኩስ አቁም ስምምነት ወዲህ ሊደረግ የታቀደው የሰላም ድርድር አሁንም እልባት ሳያገኝ መቆየቱ ይታወቃል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ባሰፈሩት መግለጫ ለኢራን የተሰጣት ጊዜ ያበቃ በመሆኑ በአስቸኳይ እርምጃ መወሰድ ይኖርበታል፣ ይህ ካልሆነ ግን ከሀገሪቱ ምንም የሚተርፍ ነገር አይኖርም፣ ጊዜው እጅግ ወሳኝ ነው ብለዋል። ይህ መግለጫ የተሰማው የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተወያይተው ስለ ኢራን ጉዳይ መምከራቸውን አክሲዮስ የተባለው የዜና ምንጭ ባስነበበበት ዘገባ ማግስት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ላይ አይኖቻቸው ሁሌም ንቁ ናቸው ሲሉ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት በሰጡት መግለጫ ሀገራቸው በኢራን እንቅስቃሴ ላይ ከፍተኛ ትኩረትና ንቁ ጥንቃቄ እያደረገች መሆኑን አስታውቀዋል። በኢየሩሳሌም በተካሄደው ሳምንታዊ የካቢኔ ስብሰባ ላይ ጠቅላይ ሚኒስትሩ እንደገለጹት በዕለቱ ረፈድ ብሎ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በስልክ ለመወያየት ቀጠሮ ይዘዋል። ኔታንያሁ አክለውም ፕሬዚደንቱ በቻይና ካደረጉት ጉብኝት ያገኟቸውን ግንዛቤዎችና ሌሎች ተያያዥ ጉዳዮችን በእርግጠኝነት እወያያለሁ፣ በርካታ አማራጭ ሁነቶች ሊፈጠሩ ስለሚችሉ እኛ ለማንኛውም አይነት ሁኔታ አስፈላጊውን ዝግጅት አድርገናል ብለዋል። ቡርኪና ፋሶ የአውሮፓውያንን የፍርድ ቤት ሙያዊ አልባሳት በባህላዊ አልባሳት ተካች። የቡርኪና ፋሶ መሪ ኢብራሂም ትራኦሬ በሀገሪቱ የፍትህ ስርዓት ውስጥ ትልቅ የታሪክ ምዕራፍ የከፈተ አዲስ መመሪያ አስተላልፈዋል። በዚህም መሰረት ቀደም ሲል በቅኝ ግዛት ዘመን ተጽዕኖ በፍርድ ቤቶች ውስጥ በስፋት ጥቅም ላይ ይውሉ የነበሩትን የአውሮፓውያን የባህልና የዲዛይን ስልት ያንጸባርቁ የነበሩ የዳኞች፣ የጠበቆችና የሌሎች የህግ ባለሙያዎችን አልባሳት ሙሉ በሙሉ እንዲቀየሩ አድርገዋል። እነዚህ የቆዩ አልባሳት በአፍሪካዊ ይዘትና ጥበብ በተሰሩ አዳዲስ ባህላዊ አልባሳት እንዲተኩ መደረጉን የሀገሪቱ መረጃዎች ያመለክታሉ። ይህ አዲሱ የፍትህ አካላት አልባሳት ፋሶ ዳን ፋኒ ከተሰኘውና የቡርኪና ፋሶ የባህል ቅርስ መገለጫ በሆነው በአገር ውስጥ በሚመረቱ ውብ ጨርቃ ጨርቆች የተሰሩ ናቸው። ይህ የተጀመረው አብዮታዊ ለውጥ የሀገሪቱን ብሔራዊ ማንነት ይበልጥ ለማጠናከር የቅኝ ግዛት ዘመንን ተጽዕኖዎችና አሻራዎችን ሙሉ በሙሉ ለመቀነስ እንዲሁም ማህበረሰቡ በሀገር በቀል ባህሎችና እሴቶች ላይ ያለው ኩራት እንዲጎለብት ለማድረግ መንግስት እየወሰደው ያለው ሰፊ ስትራቴጂካዊ ጥረት አካል እንደሆነ ተገልጿል። ይህ የአልባሳት ለውጥ ከባህላዊ እሴት ባሻገር የሀገሪቱን የጨርቃ ጨርቅ ኢንዱስትሪ ለማነቃቃትና በሀገር ውስጥ የሚመረቱ ግብአቶችን አጠቃቀም ለማበረታታት ትልቅ ዓላማ ያነገበ ነው ተብሏል። ከሊባኖስ ጋር የተኩስ አቁም ስምምነት ቢራዘምም እስራኤል ጥቃት መፈጸም እንደቀጠለች ተገለጸ። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን ለ45 ቀናት ቢያራዝሙም በደቡባዊ ሊባኖስ የሚፈጸመው ጥቃት መቀጠሉ ተገልጿል። እስራኤል በደቡባዊ ሊባኖስ በተከታታይ አየር ጥቃት የፈጸመች ሲሆን ከሄዝቦላ ጋር ግንኙነት ያላቸው ኢላማዎችን መምታቷን አስታውቃለች። በደቡብ ሊባኖስ ጥቃት ከመፈጸሙ በፊት በ9 መንደሮች ለነዋሪዎች ማስጠንቀቂያ ተሰጥቷል።
በደቡብ ሊባኖስ በ10 ሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። እስራኤል ጥቃት መሰንዘር መቀጠሏ የተኩስ አቁም ስምምነቱ ዘላቂነት ላይ ጥያቄ ማስነስቷል። ቅዳሜ ዕለት ከሊባኖስ ድንበር በ50 ኪሎ ሜትር ርቀት ላይ የሚገኙ ብዙ መንደሮች ኢላማ መደረጋቸውንም የአገሪቱ ብሔራዊ ጣቢያ ዘግቧል። የነዋሪዎች መፈናቀልም እንደቀጠለ እንደሆነ ተነግሯል። በመጨረሻም የእንግሊዝ ተዋጊ ጀቶች የኢራንን ድሮን ለማክሸፍ ሚሳኤል ሊገጠምላቸው ነው ተባለ። በመካከለኛው ምስራቅ የተሰማሩ የእንግሊዝ ተዋጊ ጀቶች የኢራን ድሮኖቹን ማምከን የሚችሉበት አዲስ ሚሳኤል ሊገጠምላቸው ነው። የሚገጠምላቸው ሚሳኤል በአነስተኛ ገንዘብ የኢራንን ድሮኖች ለማክሸፍ እንደሚውልም ተዘግቧል። የአገሪቱ መከላከያ ሚኒስቴር ኢላማዎችን ለመምታት አሁን ጥቅም ላይ እየዋለ ካለው ሚሳኤል የሚረክስ ዘመናዊ መሳሪያ ነው ሲልም ገልጸቷል። ይህ ጸረ ድሮን ሚሳኤል አድቫንስድ ፕሪሲሽን ኪል ዌፐን ሲስተም ይባላል። የባህረ ሰላጤው ሀገራት የኢራን ሻሂድ ድሮኖችን መቋቋምም ተቸግሯል ተብሏል። እነዚህ የኢራን ድሮኖች በርካሽ ዋጋ የሚገነቡ ቢሆንም የላቀ ጉዳት እያደረሱ ነው። ከሁለት ዓመታት በፊት በኢራንና በእስራኤል መካከል በተነሳው ግጭት ዩናይትድ ኪንግደም ሚሳኤል በመጠቀም ድሮኖችን መታመጣሏም ተገልጿል። እያንዳንዱ ሚሳኤል 200,000 ፓውንድ እንደወጣም ተዘግቧል። ሌሎች ሀገራት የሚጠቀሟቸው ሚሳኤሎች 22377 ፓውንድ እንደሚወጡ የመከላከያ ባለሙያዎች ተናግረዋል። እንግሊዝም ይህንን ሚሳኤል ለመጠቀም መወሰኗ ይፋ ተደርጓል። የተወደዳችሁ አድማጮች ከቻናላችን ለዕለቱ ያዝናቸው ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።